በዛሬ የነጻ ትምህርት ዕድል መረጃ የማካፈል ፕሮግራማችን ወደ አውሮፓ ይዣቸው እሄዳለሁ። በተለይ ዋና ፎከሳችንም ኤርሊ ከለር ስኮላርስ ላይ ፖስት ዶክተራል እድሎችን ለናቹራል ሳይንስ እና ለሶሻል ሳይንስ የሚሰጡ ሁለት ታዋቂ በአውሮፓ ደረጃ በጣም ፕሮሚነንት የሚባሉ እድሎችን ነው ለእናንተ ይዤላችሁ መጣው። እነዚህ ሁለቱ እድሎችም በናቹራል ሳይንስ ይዣቸው የሚሄደው ፕሮባብሊ በዓለም አቀፍ ደረጃ በአካዳሚ ኦፍ ሳይንስ በሚባል ደረጃ ኢንዲጂነስ ወይም በጣም ኦልድ የሚባል ተቋም ይዣቸው ሄዳለው። የሮያል ሶሳይቲ የሚሰጠው ስኮለርሽፕ ፌሎሽፕ አለ፣ ዩኒቨርሲቲ ሪሰርች ፌሎሽፕ የሚባል። ሁለተኛ ደረጃ ደግሞ ወደ አውሮፓ ይዘናቸው ለሶሻል ሳይንስ የሚሆነው ደግሞ ዩሮፒያን ዩኒቨርሲቲ ኢንስቲትዩት የሚሰጠው የማክስ ዌበር ፖስት ዶክተራል ፌሎሽፕ ነው እና እነሱን በተመለከተ ምን ይመስላሉ እነዚህ ፕሮግራሞች፣ ለማን ይመለከታሉ፣ እንደ ኢትዮጵያንስ ኤሊጂብል ከሆን ምንድን ነው የሚያስፈልጉት፣ መቼ አፕላይ እናድርግ የሚሉትን ነገሮች አጠር ባለ መንገድ ነው መረጃ መስጠት የፈለግኩት። ዝርዝሩን እናንተ ትመለከቱታላችሁ። ስለዚህ ወደ ዩኬ ይዣችሁ ሊድ ዩኬ የሚገኘው የሮያል ሶሳይቲ የሚሰጠው እድል እንዳልኳችሁ ይሄ ሮያል ሶሳይቲ የሚባል በጣም ኦልድ የሚባል በዓለም አቀፍ ደረጃ በተለይ ያደጉ ሀገሮች ዋና ይሄ አካደሚክ ኤክሰለንስን ኤክስፓንድ ለማድረግ የሚጠቀሙባቸው ናሽናሊ ኮንትሮልድ የሚሆኑ በተለያየ በጀት የሚያገኙ ትልልቅ ግራንት ያላቸው አካደሚ ኦፍ ሳይንስ አሏቸው። እውነት ለመናገር አካደሚ ኦፍ ሳይንስ አሏቸው። ስለዚህ በአውሮፓ ደረጃ በተለይ የትልልቅ ስኮላርስ የሚባሉ ሜምበርሺፕ አልበርት አንስታይን እና ትልቆች ሜምበር የነበሩበት ተቋም የሚታወቀው ሮያል ሶሳይቲ የሚባለው ይታወቃል። ከዚህ አንጻር የተመሰረተ በ17ኛው ክፍለ ዘመን በዋነኝነትም በ1660ዎቹ የተመሰረተ ተቋም ነው። ይሄ ተቋም የሮያል ሶሳይቲ የሚባለው ተቋም እና ይሄ በዩኬ ደረጃ በተለይ ናሽናሊ ግራንትድ ሆኖ የተለያዩ አካላት ፈንድ የሚያደርጉት ተቋም ነው እና ዋናም ተቋሙ ይሄ ዋና ታርጌቱ ይሄኛው ስፔሲፊካሊ ዛሬ የምናወራው እድል የዩኒቨርሲቲ ሪሰርች ፌሎሺፕ ታርጌቱ ምንድን ነው? የስኮላሮችን ይሄ በናቹራል ሳይንስ ላይ ቶፕ ሪሰርቸርስ አይርላንድ እና ዩኬ ላይ የሰው ኃይልን መፍጠር ነው ዋና ታርጌት የሚያደርገው። ስለዚህ ይህን በተመለከተ ማን እኛን ይመለከተናል ወይ ምንድን ነው ልናሟላ የሚገባ መቼ አፕላይ እናድርግ የሚለውን ነገር ብሪፍሊ ሊስታችሁና እናንተ ገብታችሁት ዋና ዴድላይኑ ኦክቶበር 9 ያልቃል በፈረንጆቹ። ዋና ፎከሱ ማን ነው የሚለውን እንመለከታለን። በዋነኝነት እዚህ ጋር ተቀምጦላችኋል አካዳሚክ ካለንደሩ። ስለዚህ ይህ ፕሮግራም በተመለከተ መጀመሪያ ስናወራ ነበር ታርጌት የሚያደርገው ሪሰርቸሮችን ነው። ኔክስት ጀነሬሽን ኦፍ ሪሰርቸርስ ኢን ዩሮፕ ፓርቲኩላርሊ ዩኬ እና አይርላንድ ላይ መፍጠር ነው። የሰው ኃይል ማግኘት መቻል ነው ዋና ታርጌት የሚያደርገውም። ስለዚህ በዚህ ታርጌት ደረጃ ዋና የሪሰርች ኤሪያዎቹ ናቹራል ሳይንስ እንዳልኳችሁ፣ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ፣ ማትማቲክስ የስቲም ፊልድ የምንላቸው ነገሮች የሚይዝ ነው በዋነኝነት። ስለዚህ ዋና እንትኑ ፉሊ ፈንድ ነው እንዳልኳችሁ። ይህ ተቋሙ በሚሰጠው የስኮለርሽፕ ፉሊ ፈንድ ስኮለርሽፕ ነው። ለ8 ሎንግ ተርም የሚባለው እውነት ለመናገር በጣም ሎንግ ተርም ነው። እድሉ ከተገኘ በጣም ትልቅ እድል ላይ ያለው እውነት ለመናገር የሚሰጣቸውን ኮታዎቹ ከ6 እስከ 7% ለአፕላይ ካረገው ከ6 እስከ 7% ይወስዳል። which is too much in fact በአፕሊኬሽን ደረጃ 6 እስከ 7% ሰው ነው የሚወስደው እና በ8 ዓመት ውስጥ ነው 8 ዓመት ድረስ ማክሲመም መቆየት የሚቻለው። ያ ማለት ኦልሞስት ሪሰርች ኤክስፐርት ሆኖ መውጣት እንደማለት ነው። የትልቅ ድልም ስላለው ይህን ብንሞክረው እና በዛ ውስጥ እስከ 1,907,400 ፓውንድ ኮስት ከበር ያደርጋል። ይሄ ኮስትም ማለት ይሄ ኮስትም ፉሊ ፈንድድ ነው። ዳይሬክት እና ኢንዳይሬክት ኮስት ከበር ያደርጋል። ሪሰርችንም ትራቨልም ፋሚሊም ኮስት አለው። እሱን ቸክ በደንብ ታረጉታላችሁ። የላቦራቶሪ ምናምኑን ጨምሮ ማለት ነው በዋነኝነት እሱን በደንብ ቸክ አድርጉት። ዋናው ግን አማይ ኤሊጂብል ብዙ ወሬ የምናደርገው ምናልባት እንደዚህ አይነት ነገሮች ሲመጡ ብዙ ጊዜ ለውጭ የሚሰጡ ድል ናቸው ብለን ስለምናስብ አማይ ኤሊጂብል ምናልባት እንደ ኢትዮጵያን ኤሊጂብል ነው የሚለውን ነገር መመልከት ያስፈልጋል ብዬ አስባለሁ። ከዚህ አንጻር ኦፍኮርስ ወያር እንደዛም ስለሆነ የማቀርበው ነገር ግን ዲቴሉ ለማወቅ ከተፈለገ እዚህ ጋር ያሉት ብሪፍ ስለሆኑ ይሄ ኤፍኤኪው ላይ ፍሪኩዌንትሊ አስክድ ኩዌሽንስ ላይ አስቀምጠውታል። ሁ ኢዝ አን ኤሊጂብል የሚለውን ነገር በሙያ ደረጃ እንዳልኳቸው ሶሻል ሳይንስ አይካተትም፣ ናቹራል ሳይንስ የሆኑ ስኮላሮች ናቸው የሚመለከት የሚለው ነገር በአግባቡ እንመለከት። ከአገርም በዘለለ ኤርሊ ከሪር ስኮለር መሆን አለብን ነው የሚለው ፖስት ዶክተራል ሪሰርች ላይ የሆነ ከማንኛውም ናሽናሊቲ ዚህ ጋር እንደምታወት ኤርሊ ከሪር ፖስት ዶክተራል ሪሰርቸርስ ኦፍ ኤኒ ናሽናሊቲ ዊዝ between 3 and 8 years of actual research experience since their PhD. That is the criteria in fact. ለዚህ ፕሮግራም እናንተም ቸክ ስታደርጉ በዚህ የምታማሉ ከሆናችሁ ብቻ ቸክ አድርጉት። ምንድነው የሚለው ሪከሌር ስኮላር ሆኖ ከፒኤችዲ በኋላ ከ3 ዓመት እስከ 8 ዓመት የሆናችሁን ይመለከታል። ይህንን ነው የሚለው ፎርማሊ ከታዋቂ ተቋም ዲግሪ ያገኛችሁ ነው የሚለው በዋነኝነት ማለት ይህንን በአግባቡ መረዳት ያስፈልጋል። ስለዚህ we are part of it
እኛም እንደ ናቹራል ሳይንስ ያለን ሰዎች የዚህ አካል መሆናችንን በአግባቡ መመልከት ያስፈልጋል ማለት ነው። እሱ ነው ዋናው። ሌሎች ዝርዝሮችን ኤሊጂብል ማን ነው የማይሆነው የሚሉት ነገር እዚህ ጋር ተቀምጠዋል። አንብቧቸው እናንተ። ይህን ክራይቴሪያ በማንበብ ወደ አፕሊኬሽኑ እንድትሄዱ ስለፈለግኩ ነው በዋነኝነት። ስለዚህ ይሄኛ ኤሊጂብል ከሆን ምንድን ነው አፕላይ ስናደርግ ልንረዳ የሚገባ? አሁን እንደ ናሽናሊቲ ከሆን ሌላኛውስ መረዳት ያለበት በፊልድ ደረጃ ናቹራል ሳይንስ ነው እንዳልኳችሁ። ናቹራል ሳይንስ የትኛው ሙያ ነው የሚመለከተው? ሪሰርች ኤሪያችን ምን ቢሆን የሚመለከታ የሚለውን ከተፈለገ ይህን ገብታችሁት የግራንት ፖሊሲው ፖዚሽኖቹ ፎከስ የሚያደርጉባቸው የሪሰርች ኤሪያዎችን ቸክ ማድረግ ያስፈልጋል። ምን እያንዳንዱ የሪሰርች ኤሪያ ምን ሊያስፈልገው እንደሚችል ክሊርሊ የተቀመጡትን ፕራዮሪቲ የሚያስፈልጉትን ዲቴል የሆኑ ኢሹዎች እዚህ ጋር ተቀምጦላቸዋል። ይህንን እንድትመለከቱ ጋብዛቸዋለሁ። የኔ ዋና ፎከስ የሚሆነው እንዳልኳችሁ ኤሊጂብል መሆናቸው ማረጋገጥ ነው። ይህን ዜም ፕሮግራም በተመለከተ መረጃ ተሰጥቶ ገብታችሁ ዲጋውት እንድታደርጉ ዋና ፎከስ ማድረገው። አፕሊኬሽን እና አሰስመንት ፕሮሰሶቹ የተቀመጡ ክሊር የሆኑ ነገሮች አሉ። ፊልድ ዋይዝ በቲም ነው፣ ቲም ኦፍ ስኮላርስ ናቸው ኢቫሉዌት የሚያደርጓቸው። ፊልድ ቤዝድ ስኮላሮች አሉ፣ እነሱ ናቸው ኢቫሉዌት የሚያደርጓቸው የሚለውን ነገር መረጃ እንውሰድ። ግን ዋናው ቅድም ሳወራችሁ እንደነበረው እስካሁን ባለው ኤክስፒሪየንስ ከተጀመረ 2022/23 ላይ እየሰጠ ያለው 7 እና 6% ከ6.5% በላይ እንትን አለው ማለት ነው። ከ6.5% በላይ የሚሆን ሰው ይወስዳል ማለት ነው በየአመቱ። ስለዚህ እስካሁን ባለው እንደሚሰጠው ስኮለርሽፕ ምናልባት ፖስት ዶክተራል ሌቨል ብዙ ጊዜ እንደምታውቁት በቁጥር ነው የሚወጣው፣ 1 2 ምናምን ነው የሚመጣው እና ይሄ ብዙ ቁጥር ስላለ ፕሌስ ቸክ አድርጉት። ሌላኛው ፐርሰን ዊዝ ዲስአቢሊቲ ስፔሻል አሬንጅመንት እንዳላቸው አፕሊኬሽን ዴድላይን ጋር በተመለከተ አዲሽናል ሰፖርት የሚያስፈልጋችሁ ከሆነ ብዙ ክሊር ሰፖርት እንዳለ እዚህ ጋር ተቀምጧል። እሱን ቸክ አድርጉት። ሌላኛው ኢንተርቪው አለው ከጨረሰ ሾርት ሊስትድ ካንዲዴቶቹ የተመረጡ ሾርት ሊስትድ ካንዲዴትስ they gonna have an interview actually which in person ይላል። ለኛ ግን በመንገድ ይሆናል። አሬንጅ ማድረግ የሚቻልበት መንገድ አለ ይላል። ሶታ ያላችሁ ስለዚህ ኢንተርቪው አለው። የኢንተርቪው ሾርት ሊስት ለሆኑ ካንዲዴቶች ነው። ግን ማንኛውም መረጃ በተመለከተ በተለይ ኤሊጂቢሊቲ ክራይቴሪያዎችን አካዳሚክ ስታፍ ቴነር አካዳሚክ ስታፍ ላይ ያለ ይመለከተዋል አይመለከተው የሚለኛ ዳውት ስለሚኖረን እሱን በተመለከተና ሌሎችንም ለመጠየቅ ከፈለጋቸው ይሄንን ሊንክ ቸክ አድርጉት። በዚህ ኢሜል ማድረግ ትችላላችሁ ነው የሚለው። ስለዚህ ይሄንን በተመለከተ አሁን እንዳልኳችሁ ሮያል ሶሳይቲ የሚሰጠው ስኮለርሽፕ በተለይ ፌሎሺፕ አካዴሚሽያንስ በተለይ ናቹራል ሳይንስ ላይ ያላችሁ ስኮለርስ ፕሮሚነንትሊ ይሄንን ብትሞሉት መልካም ነው በሚል ነው ዛሬ ይሄንን መረጃ የሰጠኋችሁ። ብሪፍሊ ምን ይመስላል? ዋና ታርጌት ያረኩትም እኛ ኤሊጂብል ነን ወይ፣ ለዚህ ፕሮግራምስ ምን ያስፈልገኛል፣ ዶክመንቶቹ ምንድናቸው የሚለው ዝርዝር አለ። ገብታችሁ አፕላይ ስታደርጉ ያስፈልገዋል። ዴድላይኑ ስለቀረበ አሁን ጀምራችሁ አክት አድርጉ። ሱፐርቫይዘር ሴኪዩር ማድረግንም እና የሚያስፈልገውን ዶክመንት ከማሟላት አንጻር ክሊር እዚህ ጋር ስለተቀመጠ እናንተ ገብታችሁ እንድታዩት ነው ዋና መረጃ መስጠት የፈለኩት። ስለዚህ እንደ መረጃ ወሰዱትና አይ ቲንክ አፕላይ ብታደረጉ እንዲሁ ዛሬ በዚህ ዓመት እንኳ ባይሆን ቀጣይ ላይ ኮምፒቲቲቭ ለመሆን ከዛሬ ጀምሮ አይ ቲንክ ቸክ ማድረግ አድቫንቴጅ አለው በሚል መረጃውን ለእናንተ እየሰጠኋችሁ። ይህንን ከሰጠኋችሁ ናቹራል ሳይንስ ላይ ወደ ሶሻል ሳይንስ ልውሰዳችሁና አሁንም አውሮፓ ነው የምንሄደው። ዩሮፒያን ዩኒቨርሲቲ ኢንስቲትዩት የሚባል ተቋም ነው። ይሄ ተቋም አሁንም እንዳልኳችሁ በአውሮፓ ደረጃ በብዙ ፕሮግራሞችን በተለይ ሶሻል ሳይንስ ላይ የተለያዩ ድሎችን በመስጠት የሚታወቅ ኢንዲጂነስ ተቋም ነው በተቋም ደረጃ። ስለዚህ በፌሎሺፕ ደረጃ ማክስ ቬበር ፌሎሺፕ ይባላል። ይሄ ፌሎሺፕም ሶሻል ሳይንስ ላይ በተለያየ ፊልዶች ፖስት ዶክተራል እድል መስጠት ነው ዋና ፎከስ የሚያደርገው። በሙያ ደረጃ ሎ፣ ኢኮኖሚክስ፣ ሂስትሪ፣ ፖለቲካል ኤንድ ሶሻል ሳይንስ and some other ሶሻል ሳይንስ ላይ ያሉ ሙያዎችን ይመለከታል ይሄ የሚሰጠው። ስለዚህ ይህን በተመለከተ አሁን አጠር አድርጌ ማየት የምፈልገው ይሄ ፕሮግራም እኛን ይመለከተናል ወይ ነው አንደኛው። ከተመለከተ ምን ሙያዎች ናቸው፣ ምንድን ነው ማወቅ የሚጠበቅብን፣ አፕላይ ስናደርግ የሚያስፈልጉ ነገሮች ምንድን ናቸው የሚለው ነገር ብሪፍሊ እንመለከታለን። ስለዚህ ይሄ ማክስ ቬበር ፕሮግራም እንዳልኳቸው ዩሮፒያን ኢንስቲትዩት የሚሰጠው ፍሎረንስ ላይ ኢታሊ ላይ ያለ ተቋም ነው። ይህ ተቋም ለ65 ሰዎች የሬቱ ትንሽ አነስ ይላል። ኮምፒቲቲቭ ነው በጣም ከ2% በታች ነው የሚቀበለውም ራሱ 65 ሰዎችን ይቀበላል ኖርማሊ በአመት ባለው ማለት ነው። ሁሉንም ፊልድ አሁን ባልኳችሁ ፊልዶች ላይ ይሄን ይመለከታል የሚለውን ወሰደው። የሚሰጠው ፉሊ ፈንድ ነው እንዳልኳችሁ ለ1 ዓመት እስከ 2 ዓመት እንደየፕሮግራሙ ይለያያል። እንደየፕሮግራሙ ሎ ላይ የ1 ዓመት ነው ይላል። ሶሻል ሳይንስ እና ፖለቲካል ሳይንስ ላይ ከ1 ዓመት እስከ 2 ዓመት እንደ አሬንጅመንቱ ነው። ኖርማሊ እናንተ ባላችሁ ፕላን ልክ የሚወሰን ስለሆነ እንደ ፕሮግራሙ ቸክ ታደርጉታላችሁ። ዋናውን በተመለከተ ይሄንን እንውሰድ። ሌላኛው እንደ መረጃ ማወቅ የሚጠበቅብንስ ምንድን ነው? እኛ እንደ ስኩል እንደ አፕሊካንት ማወቅ የሚጠበቅብን
ምንድን ነው የሚለው ነገር በአግባቡ ብናየው መልካም ነው ብያ። በተለይ ኤሊጂቢሊቲ ማን ነው የሚመለከተው፣ ኤሊጂብል የሆነ ከየትኛውም አገር መሆኑን እርግጠኛ መሆን ያስፈልጋል ነው የሚለው። ስለዚህ ኤኒ ናሽናሊቲ ነው የሚለው ኖርማሊ ኤሊጂብል ነው ኤኒ ናሽናሊቲ። ካንዲዴቶቹ ምን ይላል እዚህ ጋር እንደተቀመጠው ፒኤችዲያቸውን ባለፉት 5 ዓመት ቦታቸው አለ። ያ ማለት ፒኤችዲያችንን ከጨረስን 5 ዓመት ድረስ ያም ማለት ፒኤችዲያችን ከጨረስ 5 ዓመት ድረስ የሆኑ ሰዎችን ይመለከታል። ከ5 ዓመት በላይ ከሆነ አይመለከተንም እንደማለት ነው። ይሄ ዋናውን ነገር ገው ቋንቋ ነው። ፕሮፌሽንሲያችን ሲዋን የሚባል እንደምታውቁት ሌቨል አለው በየቋንቋዎቹ። ሲዋን የሚባለው ማክሲመሙ ነው። ሲዋን ነው ሲቱ አለው ማክሲመሙ። ሲዋን ሊኖር ይገባል ለሚለው ይሄ አፕሊኬሽኑ ላይ አብሮ ይፈልግ አይደለም። በተለይ ላለፉ ሰዎች ግን ይጠየቃሉ። ያለፉ ሰዎች ይሄ ቋንቋ ሪኳየርመንት ፉልፊል ማድረግ አለባቸው የሚለው ይጠየቃሉ። ይሄን ማለት በተለያየ መንገድ ቸክ ይደረጋል። ቴስቱ ብቻ ሳይሆን በተለያየ ቋንቋ ቸክ ያደርጋል። አንደኛው እንግሊዝኛ ቋንቋ ዲግሪ መማራቸው እንግሊዝኛ ቋንቋ ኦልሞስት እኛ ፉልፊል እናደርገዋለን። ሌላው ደግሞ ፒኤችዲ እና ምናልባትም እንደ ቡክ ቻፕተር 6000 ወርዶች የጻፈ የሚል ሞስት ፕሮባብሊ ብዙዎቻችን ይህን ጽፈናል ብዬ እጠብቃለሁ። ከዚህ አንጻር እንድናየው ነው የሚፈለገው። ስለዚህ ቋንቋ ካላችሁ አን አድቫንቴጅ እነዚህ ይመለከታል የሚለው በአይኤልቲኤስ፣ ቶፍል፣ ካምብሪጅ ፕሮፊሽንሲ፣ ካምብሪጅ እንግሊሽ አድቫንስድ እንትኖቹ ይፈለጋሉ ነው የሚለው። ይህን አይ ቲንክ እንደ አዲሽናል መረጃ እንወሰደው። ሌላኛው አፕላይ ስናደርግ ምንድን ነው እንዴት ነው የምናደርግ የሚለው ግልጽ ነው። ኖርማል 2 ስቴፕ አለው። ሬጂስተር ማድረግ አለብን። ሁለተኛው ሰሚት ማድረግ ነው። ዴድላይን ነው ኦክቶበር 16 ነው። በዴድላይን ደረጃ ቸክ የምታደርጉት። ዴድላይን በዚህ መንገድ ይሁን። የሚያስፈልጉ ዶክመንቶች ምንድን ናቸው? ዋናው ሚያ ስለሆነ አፕላይ ስናደርግ የሚያስፈልጉ ዶክመንቶቻችን ምንድን ናቸው? ሲቪ ያስፈልገናል እንዳልኳችሁ። ሃቪንግ ዮር ፐብሊኬሽንስ ኢን ፒዲኤፍ ያስፈልጋል። አካደሚክ ካሪየር ስቴትመንት 1 ፔጅ ያስፈልጋቸዋል። ሪሰርች ፕሮፖዛል 2 ፔጅ ቬሪ ብሪፍ ኤንድ ኢንፎርማቲቭ የሆነ 2 ፔጅ ያስፈልጋል ነው የሚለው። ሌላኛው ፓስፖርት ያስፈልጋል። ያለን ፓስፖርት እናስቀምጥ ነው የሚለው። አካዳሚክ ካሪየር ስቴትመንት እንዴት መጻፍ እንዳለበት የሚለው በዚህ ተቀምጧል። እሱን በደንብ ውት። ሌተር ኦፍ ሪፈረንስ ያስፈልጉናል። 2 እስከ 3 ባለው ያስፈልገናል። እነዚህ ደግሞ ከዴድላይን በፊት ሰሚት መደረግ ስላለባቸው እርሊ አክት ማድረግ ያስፈልጋል። እነሱ ናቸው ሰሚት የሚያደርጓቸው እኛ ሳይሆን እነሱ ነው ሰሚት የሚያደርጓቸው የሚለውን ነገር በአግባቡ ግልጽ ማድረግ ያስፈልጋል ነው የሚለው። ሪፈሮቹም እንዳልኳቸው እኛ ሳይሆን ራሳቸው የሚያደርጉት። ኮንታክት አድርጓቸው ቀድማቸው መረጃ ይወሰድ ነው የሚለው። ስለዚህ ዋናው እነዚህ ደግሞ ፈርዘር መረጃዎች ስለሆኑ አንቧቸው እናንተ ተጨማሪ መረጃዎችም ስለሆኑ። ስለዚህ ዋና የፈለግኩት እዚህ ላይ እንድታቁ የምፈልገው ይህ ፕሮግራም ሁላችን ይመለከተናል ወይ? ማንንም የሚመለከተው እንዳልኳችሁ ፒኤችዲ ከጨረስ ከ5 ዓመት ያለን ሰዎች ይመለከታል። የሚያስፈልጉ ዶክመንቶች እነዚህ ናቸው። የፊልዶቹ የተለያየ ፓራሜትር አለው እንዳልኳችሁ። አዋርድ የሚደረጉባቸው የራሳቸው ኮንዲሽኖች አሏቸው። እዚህ ጋር ገብታችሁ ስትመለከቱ እንደየሙያቸው ይለያያል። እንዳልኳችሁ ህግ ላይ ከሆናችሁ 12 ወር ነው። ሌሎቹ ፊልዶች ላይ ከሆነ እስከ 24 ወርም እድሉ እንዳለ በአግባቡ ያስቀምጣል። በደንብ ይሄንን አንቡት እንዴት እንደሆነ። የኮስቱ ከበር የሚያደርገው መንዝል የሚከፍለው እዚህ ተቀምጧል። ለፋሚሊም ከበር እንደሚያደርግ በዝርዝር ተቀምጧል። እሱን ታነቡታላችሁ። ዋናው ግን ብዙ መረጃ ማግኘት ከፈለጋችሁና ኮንፊውዥን ካለ ኤፍኤኪው ላይ ገብታችሁ አንቧቸው። ዝርዝር መረጃ ስላለው ኤፍኤኪው ላይ ግቡና ይሄንን በተመለከተ ዝርዝር መረጃዎች አሉት። ይሄንን ማንበብ ይጠበቅብናል ማለት ነው። ስለዚህ እንዳልኳችሁ ሁላችንም በዚህ ሌቭል ላይ ያለን ይሄንን ለመረዳትና አፕላይ ለማድረግ ስለማያቅተን ዋና ኢንቴንሽን መረጃው እንዲኖራችሁና ስለ መረጃው ብሪፍ ነገር እኛ ኤሊጂብል ነን ወይ ብዙ ጊዜ የምናያዳግተን እሱ ስለሆነ ኤሊጂብል ለሆነ ሰው ምክንያቱም አፕላይ የምናደርግባቸው ፓራሜትሮች ስለሚለያዩ እንደየሙያችን እኛ አግሬሲቭ ብለን መሄድ ነው የሚጠበቅብን። አግሬሲቭሊ ዲጋውት ማድረግ ይጠበቃል ማለት ነው። ስለዚህ በዛሬው ዕለት ይዤላችሁ የመጣሁት ሁለቱ በአውሮፓ ደረጃ ቶፕ ተቋማት ላይ የሚሰጡ የፖስት ዶክተራልቶች በናቹራል ሳይንስ እና ሶሻል ሳይንስ ላይ የነበረን የነጻ ትምህርት መረጃ ይሄን ይመስላል። በቀጣይ ነጻ ትምህርት ደረጃ እስክንመጣ ዛሬ ላይ የነበረን ቆይታ በዚሁ ላይ ይጠናቀቃል። ነገር ግን ሁሌም እንደምታደርጉት ይሄ መረጃ ጠቃሚ ስለመሆኑ ጥርጥር የለኝም። ነገር ግን ጠቃሚነቱ እንደየግለሰቡ ስለሚለያይ ይሄን ነገር ጠቃሚ ነው ለእናንተ ባይጠቅምም ጠቃሚ ሆኖ ካገኛችሁት እናንተም መረጃ ኮመንት፣ ሀሳብ አስተያየታችሁ ስጡን እንደተለመደው። ከዛም በላይ ግን ከእናንተ ውጭም ደግሞ እናንተን የማይጠቅም ከሆነ ለሌሎቻችሁ ይጠቅማል ብላችሁ ለምታስቧቸው ለጓደኛ፣ ለቤተሰብ ሸር አድርጉት። አዲስ ከሆናችሁ ሰብስክራይብ እንድታደርጉ እያሳሰብኩ ቆይታችን እዚህ ላይ እናበቃለን። መልካም ሁሉ ድል እንመኛለን። ባይ ባይ።